ቪዲዮ ላይ እንዳለ ኮሜንቱ ሙሉ እኔን እየተቆስኩት ስለሆነ ይሄ ማስተባበያ አስጭ ካልሆነ ነገሩ እየከበደ ነው የሚሄደው። የማላስታውሱበት ምክንያት ደግሞ አንደኛ የሚጥል በሽታ ስላለብኝ በሱ ልጅ ይልሻል እሺ ማለትም ያ ጨምራበታል የሚባለው ነገር ማሰብ ስለከበደኝ ማለት ነው። ከዚህ በኋላ የምንገናኘው ተካሰል ነው የሚሆነው ማለት ነው። በቂ ማስረጃ ሲኖር ለምን ሄዳችሁ? በቂ ማስረጃዬን አመጣለሁ እያልኩሽ ነው። ለሱ አሰው አይቆሽ አንቺማ ማስረጃ አለኝ የምትይውም ታቀርቢያለሽ የዛን ሰዓት። እኔ ጥሩ ማስረጃ ስላለኝ እሱን አቅርቤ ምንድነው ማስረጃሽ እኮ የተባልሽ ነው። ሰላም ሰላምኛ ቤተሰቦች እንደምናችሁ እንደምቆያችሁ እኛ ትላንትና ያመለቀቅነው ቪዲዮ ላይ የአብዛኞቻችሁ ኮሜንት እያየሁ ነበረ። ጥፋቱ ያንተ ነው የነገርኩት ነበር ማምኛለሁ። ጥፋቴን አልሰራሁም፣ ግን እሷን ያገኘሁበት ምክንያቱም ተናግሬ ነበረ ከመጀመሪያው ጀምሮ ማለት ነው። አንደኛ ሰው ወደ ቤት ሄዳለሁ ስላለች እና ቤት አገኛለሁ ስትለኝ ማዘር ጋር እንዳትገናኝ ነበር ሀሳቤ። ሁለተኛ ደግሞ ውጪ ላይ ታይተን ጾሜ ማይሆን ወሬ ደርሷት ከጾሜ ጋር እንጣላ ስላሰብኩኝ ነበር ላገኛት የሞከርኩት እንጂ እኔ ፈልጌ ያገኘሁበት ምናምን ነገር አይደለም። ሳገኛት ነበር እና የተፈጠረው ነገር አይታችኋል። በጣም የሚያሳዝን ነገር ነው። ያው ማስተባበያ ራሱ መስጠት አልቻልኩም። አብዛኞቻችሁ ኮሜንት ላይ እሷ የሆነ ነገር ጨምራብህ ነው ይትሉ ነበር። እኔ ደግሞ ባይ ስላላየው ያን ነገር መፍረድ ከብዶኝ ስለነበር ነው ዲቴልሳል መከራከር የጠብቁት ማለት ነው። ከዛ አንድ ሞጾቤ ደግሞ እያመረረች ነው ወደ ክስ እንሂድ እያለች ስለሆነ ወደ ክስ ሄድን ደግሞ ግዴታ መረጃ ያስፈልጋል ማለት ነው። ሁሉም ነገር ነው አሁን ህግ ላይ ሄድን ማስረጃ ስለሚጠይቅ ሕክምና ምን ባሉ ስለማይቀር እንዲሁ መፍረድ ከባድ ነው። አግኝቻት ባወራ ይሻላል ብዬ ስላሰብኩ ማለት ነው። የተፈጠረው ነገር ምንም ስለማላቅ ለማበላቸው ወደ ክሱም ከተኬደ የግድ ሕክምና ተደርጎ ሕክምናው ታውቆ እኔ ጋር የወገጨ ነገር ጨምራም ከሆነ ሪስክ ነው። እንደዛ አይነት ነገር ታደርጋለች ብዬ አልገምትም። ማለትም ምን ማለትም የሚያዞር በሽታ ስላለብኝ የሚጥል በሽታ ስላለብኝ የዛን ሰዓት ላይ ሜቢ ስላልበላው ከስራ ቀጥታን ወጣው ነበር ያገኘዋል። ስላልበላው ይደካክሙኝ ይችላል ብዬ አስቤት፣ ግን ቪዲዮን 10 ሳይሆን ነበር እየከፈትኩት ነገር ጨምራባለች ምናምን ነገር ነው እንዳለ ኮሜንቱ በቃ እና እኔንም ስላስጨነቀኝ እሱ ደግሞ በደንብ አምናበታለች ያን ነገር። ለዛ አፋጠን እንጠይቃታለን ማለትም እዚህ ነው ያለችው። ከመግባቴ በፊት ለእናንተ መጀመሪያ ልንገራችሁ ልኝ እሷን ድጋሚ ማግኘት የለብን ነው የሚለው ኮሜንቱ እንዳለ እሷን ስለማግኘት ነው የምታወራው ምናምን ነገር። ያው በንግግር ይፈታል ብዬ ስለማስብ ነው ሁሉም ነገር እኛም ግለን እነሱም እጽቤም ግላ እናንተም ግላችሁ ከሆነ ከባድ ይሆናል። እዛ በንግግር የምንፈታው ነገር ይሄናል ብዬ አስባለሁ። እኔ ሀሳቤ ምንድን ነው እግሬ ጻፉ የኮሜንት የጻፈውን በሙሉ ማስተባበያ እንድትሰጥና እሱን ይቅርታ እንድጠይቅ እኔ ይቅርታ እንድጠይቅ እናንተም ይቅርታ እንድጠይቅ ነው የፈለኩት። ከዛ ውጪ ከሆነ ነገር ሁሉ በቃ ሰው የባለችው መንገድ ነው ሊሄድ የሚችለው ወደ ክስ እንወስደዋለን ማለት ነው። ያው ያለ ፍላጎት ሰው ቤት መሄድ ያ የነበረው ሲቹዌሽን እንዳለ በካሜራ የተሳደረ ስለሆነ ማስረጃ እሱ ብቻ በቂ ነው ማለት ነው። እዛ ራሶችንም እንደዛ ነገር ውስጥ መክሰሱ ከባድ ነው። ለዛ እንደገጀት መንፈታው ነገር ከሆነ አሪፍ ነው። ካልሆነ ነገር ሁሉ የሚያከርርሽ ነው የምትሄደው ማለት ነው። ናርዶስ እንደዛ ነገሮችን ተሻሻለሽ ይገምታል ማለት ቶሎ ይቅርታ ብላ ምትወጣ ነው ይመስለኝ ማለት ነው። ቪዲዮ ምናምን ካየሽ ኮሜንቶችን ካየሽ ትፈራለሽ ብዬ እገምታለሁ። ፈርታውራቱን ታወራለች እውነቱን ትናገራለች ብዬ አስባለሁ። ሲወደውስ ለታ ማለት ሁሉ ነገር በቪዲዮ ስለተጀመረ በቪዲዮ ነው ማለቅ ያለበት። በውስጥ የምንጨርሰው ምንም ነገር የለም። ሳልፈልግ ወደ ሚዲያ አመጣው በላይ ተንስቀበት መሰለኝ። ከዛ በቪዲዮ የተጀመረ ነገር ስለሆነ በቪዲዮ ደሎ ማለቅ አለበት። እናንተም ተከፍታችሁ እንዲያልቅ ስለማልፈልግ ማለት ነው ነገር። ለዛ ስሜንም ለማጽዳት የናርዶስንም ነገር ለእናንተ እውነታውን ለማሳየት የግድ በአካል በቪዲዮ መሆን አለበትና ለዛ ነው እናንተንም ለዚህ አይነት ነገር ውስጥ የከተትኩት። በጣም ይቅርታ አድርጉልኝ። የምትለው ነገር ሰማለሁ።
ፍቅሯ ደስታዬ ነው ባልልም እሷን ጥሎ ማደር አልችልም። አትበሉኝ አየናት አየናት ትሁን ደስ እንዳላት። ተውኝ ኧረ ተውኝ ይቅር አትንገሩ ልኖር ሁሉን ችዬ በሷ ተበድዬ። ተውኝ ኧረ ተውኝ ይቅር አትንገሩኝ። ከቤተሰብ ጋር ነው የመጣሁት። ቅድም እንደነገርኩሽ ማለት ነው። የተፈጠረው ነገር አይተሽዋል አይደለም? አይቻልም። እና ቅድም ቪዲዮ ላይ የነገርኳቸው ነበር ለቤተሰቦቻችን ማለት ነው። የተፈጠረው ነገር ምንም ማስተባበያ መስጠት አልችልም። እኔ መስጠት የምትችለው ናርዶስ ናት። የተፈጠረው ነገር የምታውቅ እሷ ናት እያሉ ነበርና እኔም አንቺን ላገኝሽ የፈለኩት ዛሬ ይሄን ማስተባበያ እንድትሰጪ ማለት ነው። ቪዲዮ ላይ እኔ ነኝ የተወቀስኩ ያለሁት ለምን አገኛት እያሉኝ ነው። ያገኘኋት ምክንያት ደግሞ ለእነሱ ነግሬያቸው ነበረ። አንቺ ስላስጨነቅሽኝ ነው ያገኘሁሽ። ቤት እመጣለሁ ስላልሽ እሱም ፈልጌ ነው ያገኘሁሽ። አዎ የምትነግሪኝ ነገር ቁም ነገር ያለው ነገር የምትነግሪኝ መስሎኝ ነው ያገኘሁሽ እና ለዛ ቁም ነገር ያለሽ መስሎኝ ነበር ላገኝሽ የሞከርኩት። ቁም ነገር እንዳለኝ እኮ እሱም ማስተባበያ አሁን በሱ መንገድ ልከራከሪሽ ሳይሆን የመጣሁት እኔ ቪዲዮ ላይ እንዳለ ኮሜንቱ ሙሉ እኔን እየተወቀስኩት ስለሆነ ይሄን ማስተባበያ ስጪ፣ ካልሆነ ነገሩ እየከበደ ነው የሚሄደው። ወደ ህግ እየወሰደችው ነው ሁሉንም ነገር እና እየከረረ ስለሆነ እኔ ደግሞ እንደዛ አይነት ነገር ታረጊያለሽ ብዬ አላስብም። እንደዛ የሰይጣን ስራ ትሰሪያለሽ ብዬ አላስብም። ግን አሁን እዚህ ጋር እንደ ትልቅ ሰው ነው አውራሽ የመጣሁት። እሺ ብርኛ ነው የመጣሁት። እዛ ማስተባበያ ስጪ። ነገሮች ሁሉ ወደ ህግ እንዳይሄድ የፈለኩት ምንድነው እንደዚህ አይነት አጽያፍ ስራ ትሰሪያለሽ ብዬ ስላላሰብኩ ፈልገህ ያደረከው ነገር ስለሆነ ምንድነው ያደረኩት? ምንድነው ያደረኩት ነገር ስለማታስታውስ ናርዶስ ነገር ሁሉ ማለት ነው በእልህ እንዳረፈው እያደረግሽ ሁሉስ ከተጋባን ነገር ሁሉ እየከበደ ነው። ለዛ ተረጋግተሽ አሁንም ማሰይበት ምንም ማሰብበት ነገር የለም። አሁን የመጣሁት የሆነ ነገር የሆነ ነገር ማስታወስ አልችልም እያልኩሽ ማስታወስ አልችልም። የማላስታውስበት ምክንያት ደግሞ አንደኛ የሚጥል በሽታ ስላለብኝ በሱ ይዤልሻለሁ። እሺ ማለትም ያ ጨምራበታል የሚባለው ነገር ማሰብ ስለከበደኝ ማለት ነው። ስለዚህ ነገር ማውራት ትንሽ አይከብድም? እርግጠኛ ነኝ እያወራሽ ያለሁት እርግጠኛ ሆኜ አይደለም እያወራ ያለሁት ግን አብዛኞቹ ኮሜንት ላይ የሆነ ነገር ኮፓሌ ጨምራለች እያሉ ስለሆነ ማረጋገጫ አላት። ካሜራማኑንም ስጠይቀው ነበረ። ካሜራማኑም ምንም ሊነግረኝ አልቻለም የተፈጠረውን ነገር። እኔም ከአንተ እኩል ነው ያየሁት ምንም ነገር ማውቀው ነገር የለም ስላለኝ ከሱ ጋር ተጋጭተናል ማለት ነው። በቂ እኮ ነው ታዲያ ለምን ሌላ ነገር እንገባለን? ዳርኩስ አሁን እኔ ቤት እንዴት ገባሽ? እንዴት አደርሽ? እንዴት ልብሴን ቀየርሽ? እሱ ነው ግራ የገባኝ። እሱ በጣም ግራ ገባኝ። ነገሩን ሁሉ እያከበድሽ ነው። በቃ የማልፈልገው ወይ ሊሄድብሽ ነው። እስካሁን ላንቺ ተከራከርኩ። አሁን ቪዲዮ ይዤ የመጣሁት ለአንቺም ስም ለማስዳት ስለፈለኩ ማለትም የነገር ጨምራበታለች፣ ባር ነገር ጨምራበታለች፣ ሊገሉ ይችል ነበር እያሉ ስለሆነ ቤተሰቦቻችን እጹብ ወይም ደግሞ የነሱን ስላመነች የግድ እኔ ደግሞ ከእጹብ ጎን መቆም ይችላል ሲቹዌሽን ማለት ነው። ቁም መክሰሱ የማን ሀሳብ ነው? ሲጀመር ያንተ ሀሳብ አይደለም። እርግጠኛ ነኝ ክስ ደረጃ የሚያስይዝ ምንም ነገር የለም። ምክንያቱም ቪዲዮን አይተሽ ከሆነ ፍላጎት የእጹብና የቤተሰቦቻችን እኔ ደግሞ ከነሱ አስተሳሰብ የነሱ አመለካከት መውጣት አልችልም። አሁን ሰዓት ላይ ይሄን ነገር ለማጽዳት ለነሱም ለማጽዳት ስለፈለኩኝ ነው። ወደ ክስ ከሄደን ብዙ ነገሮችን እናንዛዝዋለን። ወደ ክስ ከሄደን አንተ ነው የምትቆጣው ነገር ነው። ሲጋ ማን ይቆዳ እሱን እግዚአብሔር ነው የሚያውቀው። እግዚአብሔር ውጪ ለፖሊስ የምንሰጠው ነገር ነው ያለው ማለት ነው። ለፖሊስ የምንሰጠው ነገር እኮ ማስረጃ የለንም።
በቂ ማስረጃ አለ። ማስረጃ የለክም። እኔ ጋር አለ ማስረጃ አለ። ምንድነው ማስረጃ ያለሽ? ፍላጎት እንዳደረከው የሚያሳይ ማስረጃ እና የተቀሱና አልኩስ እኔ አሁን እንደ ህፃን ልጅ ከመንዛዛት አስጠልቶኛል። በዚህ እንደ ልጅ አድርገሽ አሁን የሶቢያውን እዚህ ጋር ተጎድታ ነው ያለችው። ቀላል ነገር አይደለም። እኔ ቤት ገብተሽ መገኘትሽ፣ የኔ ልብስ መልበስሽ ምናምን ነገር እንደ ቀላል ነገር አላየውም። እኔ ራሱ እንኳን እሱ በእኔም አላየው። ግን ተከራክሬ ነገሮችን ለማስረዳት አልችልም። የተፈጠረው ነገር ስላላየው ማለት ነው። አንቺ ላይ መደምደም ያልቻልኩበት ምክንያት እሱ ነበር። አሁን ግን ልደመድብና ነገሮችን ሁሉ ወደ ህግ እንደወስዳቸው ልታደርጊኝ ስለሆነ ከይቅርታ ጋር ነው የምከስሽ። ከይቅርታ ጋር ነው የምከስሽ። ማስረጃ ይዘህ ተሳሰብ። ችግር የለውም። ለማስረጃ አሁን እንደመደምኩኝ እኮ በቃ ቤተሰቦቻችንም እንደዚህ እንትን ውስጥ ትገቢያለሽ ብዬ አላስብም። አሁንም ቢሆን እድል ሰጥሻለሁ። የተፈጠረውን ነገር ለቤተሰቦች ተናገሪ። ለሰውም የተፈጠረውን ነገር ተናግረሽ ይቅርታ ጠይቀሽ ከዚህ ነገር ፍትወጪ ነው የምፈልገው። ላንቺ የሚቀልሽ ስለሆነ ነገር የለም። ማስረጃ ካላችሁ ሄዳችሁ ትፈቱ። ግን ማስረጃውን እናመጣዋለን አልኩሽ። እዚያ እንትን ውስጥ ከምንገባ አንተ ፈልገህ እንዳደረክ የሚያሳይ እኮ እኔ ጋር ጥሩ ማስረጃ አለ። ስለዚህ ምንም ማድረግ አትችልም። ምንድነው ማስረጃሽ? አለኝ በቃ ማስረጃ አለ እኮ። ምንድነው ማስረጃሽ? ማሳየት ትችላለሽ። አሳየኝ። ይችላል። ቤተሰቦችም አሉ እኔም አለው። ማሳየኝ አለ የምትይው ማስረጃሽ እንትን ማስፈራራት ሆነ ያልሽው እንደማያዋጣሽ ማስፈራራት ያዛት። ምንም ማስረጃ ሳይኖራችሁ እንከሳለን ምናምን ፈልጋ ባደረገው ነገር ደግሞ ይሄ ነገር ወደ ምርመራ ከወሰድነው ከባድ ነው የሚሆነው። አሁን ከሁኔታሽ የተረዳሁት ነገር ይሄን ነገር አለማድረግ እንደማትችል ከቅድም ጀምሮ በቃ ከቤተሰብ ጋርም ከእሱም ጋር ስትከራከር የነበረው ይሄን ነገር አታረግም ብዬ ነገር ላለማንሳት የሞከርኩ ነበር። ግን የያዝሽውን ፋይል ይዣለሁ የምትይ ከሆነ ምን አይነት ፋይል እንደምትይዥ አላውቅም። ግን ፋይል ይዣለሁ የምትይ ከሆነ እዚያ አሳይተሽ ለቤተሰቦችም ለኔም ችግሩን ይፈታል። ካልሆነ ግን ይሄን ነገር በማስፈራራት ብቻ አይገርሽው ከሆነ በጣም ነው ማስፈራራት። ምንም ለማስፈራራት የማደርገው ነገር አይደለም። ፍላጎት ራሱ በቂ ነው። ምንም ፍላጎት የለኝም ላንቺ በጣም ምን አይነት ሰው ሆነሽ እንደተመለሽ አላውቅም። ምን አከለሽ እንደተመለሽ አላውቅም። ግን አሁን በቃ የሰላም ኑሮ የምኖርበት ሰዓት ነው። እኔ ብቻ ሳይሆን ለሰውም የሰላም ኑሮ የምትፈልግበት ታይም ላይ ነው የመጣሽው። እንደዚህ አይነት ነገር እንደዚህ አይነት ባህሪ እንዳለሽ ባቅ ኖሮ ጭራሽ ስልክሽንም ላገኝሽም አልፈልግም። እንደሽኛል አይደል? ቤተሰቦች በጣም ራሴን ተቆጣጥሬ ነው እያወራ ያለሁት እስካሁን ድረስ። እሷ ማፌዝና መቀለር ነው የያዘችው። ነገሮችን ሁሉ በሲሪየስ ነው በቃ ከዚህ ባለው ወስዳቸው የምችለው በኋላ ለማረጋቸው ነገሮች በሙሉ ማለት ነው። ላስፈራራሽ ላስጠነቅቅሽ ነው የምፈልገው። ማስፈራራት ብቻ ሳይሆን ላስጠነቅቅሽ ነው። እንደሱ ነው አይደል? በጣም ምንም እየሰራው ከዚህ በኋላ ናችሁ የምንገናኘው ማለት ነው ፍርድ ቤት ወይም ደግሞ ፖሊስ ጣቢያ ብቻ። ከዚህ በኋላ ማለት ነው ይሄ ራሱ በቂ ማስረጃ ነው። ልንገርሽ አይደል? በቂ ማስረጃ እኔ ቤት መግባትሽን እኔ ቤት ያለ ፍላጎት ገብተሻል። እኔ ቤት ተገኝተሻል። ምን አድርገሽብኝ እንደሆነ አላውቅም። ያለ ፍላጎት ማስረጃ የለክም አለ። ታመሜ እንደወጣ ቪዲዮ ላይ ይታያል። ታመክ እንደወጣ አዎ ከተረዳሁሽ ሁኔታ ሁሉ ማለት ነው። እሱ ያለችው ቤተሰቦችም ያሉት ነገር በሙሉ እውነት ነው። ምንም ማስረጃ የለክም። ሁኔታሽ ማስረጃውን አመጣለሁ እያልኩሽ እኮ ነው። ግን ማስረጃውን እንዲህ ዲቴል ከምንገባ ይቅርታ ጠይቀሽ ውጪ እያልኩሽ እኔ ክርክርም ሆነ ንዝንዝ ስለማልፈልግ ነው። ይቅርታ ጠይቄ ልውጣ። እሱ ምን ቤተሰቦችን እኔ ይቅርታ ጠይቀሽ ውጪ፣ ከኔም ከቤተሰቦችም ውጪ። አታረጊው ከሆነ ደግሞ ለዚህ ነገርሽ ደግሞ ከባድ መልስ ነው የምሰጥሽ። ማስረጃ ጀመረ የምትሳሳቡ ራሱ ያንተ አይደለም። ነገርኩሽ እኮ አሁን የኔም ሀሳብ ሊሆን በግድ ማለት ነው። በግድ አይደለም፣ ራስህን ነው የምትጎዳው። እኔ ጋር በቂ ማስረጃ ስላለ ማለት ነው። በፍላጎትህ እንዳደረግህ የሚያሳይ ጥሩ ማስረጃ ስላለኝ እኮ ማስረጃ የምትይው ምንድን ነው ያልገባኝ ነገር ምንድን ነው?
የድሮ ቴክስቶቻችን ነው የድሮ ፎቶአችንን ታሳይ ነው ፍቅረኛዬ ነው ብለሽ ነው ስም አለ ግን ከዚህ የተሻለ ጥሩ ማስረጃ ነው። ቤተሰቦች እኔ ምን አይነት ችግር ውስጥ እየገባ እንደሆነ እግዚአብሔር ይመስገን እኮ አለኝ የምትይው ማስረጃ ማሳየት ውስጥ እኮ አሳይ አለኝ የምትይው ማለትም በማስረጃ የምታምኚ ሰው ቆንጆ ማለት ነው። አንተ አምነህ አይደል የተከራከርክ ያለከው? እኔ አምኛለሁ። ከዚህ በኋላ የሚፈጠሩ ነገሮችን አልወስታያለሽ። ለምን ይሄንን ነገር በሰላም አልፈተውትም ነው የምትይው? ማን እንደሚልማ መጨረሻ ላይ እናያለን። ችግር የለውም። ሰንደሽ ነው ያለ ኃላፊነት እንደሌለብኝ ነው። ሌላ ማስመሰል አይጠበቅብኝም። ችግር የለውም። አንቺ ጋር ምንም ነገር ፈልጌ እንደማላረግ ታውቂዋለሽ ራስሽ። ያንቺ ነገር እንደወጣልኝ ታውቂያለሽ። ከዚህ በኋላ የሚፈጠረው ነገር በሙሉ እኔ ኃላፊነት አልወስድም። ከዚህ በኋላ የምንገናኘው ተካሰን ነው የሚሆነው ማለት ነው። ወይ በቂ ማስረጃ ሲኖር ለምን ሄዳስተስተኝ? በቂ ማስረጃዬን አመጣለሁ እያልኩሽ ነው። ይሄ ለሷ አስተዋይቆች አንቺማ ማስረጃ አለኝ የምትይውም ታቀርቢያለሽ። የዛን ሰዓት እኔ ጥሩ ማስረጃ ስላለኝ አቅርቤ ተመጣጣች ታርኩ ነው የሚሻለው። ምንድነው ማስረጃሽ እኮ የተባልሽ ነው። ለምን አላሳይክም? ለምን ከምትጨቃጨቀኝ ለምን አላሳይክም? ጥሩ ማስረጃ ነው። ይሄን ነገር ማለት ነው። ይሄን ነገር ለአንቺ እንኳን ድጋሚ እንዳትመጪ ለኔ እንኳን ደግሜ እንዳትመጪ። ምን አይነት መሰሪ ሰው እኔ ለምትለው ሶሻል ሚዲያ ላይ መለፍነዋል። ገባህ? እኔ ለምትስካቸው ችግር የለውም። ሄደክሰኝ እኔ መጥቼ ማሳየት ይችላል። የምትጎዳው አንተ ምንድነው? ለምን ቆይ ቁጭ ብለሽ አውሪያ መጀመሪያ። ምንም ቁጭ ብዬ ማውራው ነገር የለም። አኩሪሽ ነው የሚያወራሽ ያለው ታረና። እንዴት ነው እንደዚህ አይነት ፎቶዎች ልታነሺ የምትችይው? ነገርኩህ። ማስተዋላችን ለዛ ትንገራ በፍቅሪ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ መታ እህሉ ሀጠላው ገባሁኝ ስታታ ምን ትጠቀሚያለሽ በሞት ባንቺ ፍቅር